በኤርትራውነቴ ምንም የሚያደራድረኝ ነገር የለም። ህዝቤንና መሬቴን ወይም ደግሞ ባህሬን ለሚመኝ እላለሁ ኢትዮጵያ ለኔ ምንም አይደለችም። አሁን ግን ጠቅልለን ከመጣን ቴዲ በዚህ አጋጣሚ ጦርነት ከተጀመረ ኢትዮጵያን በጠቅላላ ነው የምንገዛት። ግልጽ የሆነ ንግግር ነው የምናገረው። በላስወጣልን ይሄንን ሄዲ ምንድነው እንዴ በላስወጣልን ሻርክ ትራፊ ምንድነው አንተ ኢትዮጵያ ያለን ወድጄ ያረብኩ መሰለው አለቀ። ደቂቃ ዞሮ ሲመጣ መብቴ ነው። አንተ አገሬን ልትወርስ ከመጣ ድረስ ኦኬ የበርበሬ ዶንያ ውስጥ አስገብቼ አስነጥሳለሁ። ማንም በቆል ማለት እሱ መብቴ ነው። ኦኬ ሚታ እሺ ችግር የለም። አካሄድ አንድ ይገባኛል። ኖ ሌላ አካሄድ ነው ይሄ። እኔ እሺ አያና አካሄድ ሌላ አካሄድ ነው። የመጀመሪያ ዙር ይሄ ሰው ሌላም ሰው ስለሌላቸው ሁሉ ቦታ እሱ ስለሆነ የሚናገረው መጥቶ ይናገር በሚለው ነው የፈቀድነው። የአማራን ህዝብ፣ የኦሮሞን ህዝብ፣ ኢትዮጵያንም እንደ ሀገር በማዋረድ ሚዲያ ላይ በግልጽ ከዚህ በፊትም ከዚህ ቤት የተባረረው ቹቹን ዝጋ ማይክን ይራታ ምን አገባ ስርዓት አድርግ በለው። ታዲያ እንደሚት አድርግ የምትሰዳደርበት ስርዓት አድርግ በለው። ስርዓት አድርግ በለው። ኖ ስርዓት አድርግ በለው። ቴዲ በስርዓት ያናገር እየተናገርኩ ነው። ማይክን ዝጋ ነው። እኔ ኤርትራዊ ነኝ። እሺ ጥሩ አደረክ። ዝጋ ማይክን። ከዚህ በፊትም ከዚህ ቤት የተባረረ አንድ ትላንትና ምኒልክን ባንዳ ነው አብይም ባንዳ ነው የሚል ማነው ቹቹ ነሪ የሚባል እሱ እዛ በተቀመጠበት ሙሉን የኢትዮጵያ ህዝብ፣ የኦሮሞን ህዝብ፣ የአማራን ህዝብ በተለይ ጎጃምን የሚያዋርድ ሰው ነው። እንድታስወጣልን ቮት ቪቶ እንዲደረግ ሰከንድ የሚያደርግ ሰው ካለ አመጣለሁ ወደፊት። እሺ ቴንኪው አያና። እኔ እየነዘረኝ የሰማሁት ግን ይህ ህዝብ መስማት ስላለበት ነው። እየነዘረኝ እያንገፈገፈኝ ነው የሰማሁት። ኢትስ ኦኬ። እዚህ ጋር ግን ህዝቤ እኔ እዚህ መድረክ ላይ ያለውን አይሰደብም በታሪክ ሀሳቡን ግን የኢትዮጵያ ህዝብ ማወቅ አለበት። እስከዛሬ ካደረኳቸው ውይይቶች ለእኔ ምርጡ ይሄ ነው። መስማት አለ በኢትዮጵያ ህዝብ። እናንተም ስትመልሱ በጨዋ ቋንቋ በተቻለ መጠን በጨዋ ቋንቋ የተጠቀማችሁ መልሱለት። እሱም ሲመልስ በተቻለ መጠን ያሰበውን ይናገር። እዚህ ጋር ብከለክለው ነገ ከነገ ወዲያ አልፍ ብሎ ሌላ ቦታ ከፍተው ማውራታቸው የማይቀር ነው። የኢትዮጵያ ህዝብ መስማት አለበት። የአባቶች ልጆች ከሆንክ አንተ ከአባቶች ካነስ ትሞታታለህ። በዚህ ደረጃ እኔ በጣም ማደንቃችሁ በነገር ላይ ለሀገራዊ ያላችሁን ፍቅር በጣም አደንቃለሁ። ጥቂት ናችሁ፣ ደስ ይላል። ሀገራችሁን የምትወዱበትን መጠን፣ ሀገራችሁን አናስደፈር የምትወዱበትን መጠን ቴንኪው። ይህን የህዝቤ እንዲሰማም ስለፈለኩ ነው። እዚህ ውስጥ ያሉ ኢትዮጵያውያን ሄዶ እንደው ፈቃድ ስጠይቄ እኔ ስለ ኤርትራ መናገር እችላለሁ። እነዚህ ወንድሞቼ እሺ ካሉ፣ እዚህ ውስጥ ያሉት ኢትዮጵያውያን እሺ ካሉ ስለ ኤርትራ በደንብ አድርጌ ልናገር። እነሱ ይፍቀዱልኝ። እነሱን ነው የምጠይቀው። እሱ ስለ ኢትዮጵያ እንደፈለገ ብለዋል አይደለ? ላሳየው። ችግር የለውም። ዞሮ ይመጣል። ትችላላችሁ። ቤተሰብ ዞሮ ውይይቱ እንዴት እናደርጋለን መሰለህ? እኔ ያነሳሁትን ሀሳብ ፍቃደኛ ካሉና የኔን ሀሳብ ሰከንድ የሚያደርግ ሰው አለ። ከዚህ በፊት ቹቹ ላይ ቦታ አድርገናል። ገዙ ካላችሁ የመጀመሪያው ነገር ኢትዮጵያውያን ናችሁ። ቅድሚያ የምሰጠው ለእናንተ ነው። የሀገራችን ጉዳይ አክብረሩ ያመጣ ነው። በተቻለ መጠን የተሰማው ነው የተናገር ያለው። እኔ እንደፈለገ ሲናገር ነው ዘልዬ የገባሁት። ገብቶሃል? አሁን ምንድነው ፖይንቱ? ይሄ ፖይንቱ ምን መሰለህ? አንዴ ቆይ፣ ቤቱ የኢትዮጵያውያን ቤት ነው። ትክክል። አሁን ቆይ እዚህ ጋር እኔ እኮ ተናግሬ ጨርሻለሁ። እዚህ ጋር እኮ ይኸውልህ፣ አሁን እዚህ ጋር ቦት የምታደርግብኝ ነገር የለም። እኔ ሀሳቤን ተናግሬያለሁ። ትሰማኛለህ? ምንድን ነው? ቆይ ሚውት አታርጉት። አንዴ አይደለም አውጡት አታውጡት